ምንም ገንዘብ የሌለው ተስፋ ሁሉ የጨለመበት አንድ ወጣት እናቱን ከካንሰር ለማዳን ሲል ብቻ ከአንዲት የ60 ዓመት ሴት ጋር ለመተኛት ይስማማል። ለደስታ ሳይሆን የእናቱን ሕይወት ለመታደግ እሱ ያሰበው አንድ ምሽት ብቻ እንደሆነ ነበር። ነገር ግን ያ ምሽት ሕይወቱን ለዘላለም የሚቀይር ትልቅ ምስጢር እንደሚገልጥ ፈጽሞ አልገመተም ነበር። ለመሆኑ በዚያ ምሽት በትክክል የተፈጠረው ነገር ምን ነበር? ሱሌማን በባማኮ ማሊ ውስጥ በደሃ መንደር የሚኖር ወጣት ነበር። ትምህርቱን ካጠናቀቀ 2 ዓመት ቢሆነውም ቋሚ ሥራ ማግኘት ግን አልቻለም። እናቱ የካንሰር ታማሚ ስትሆን በዚህም የሆስፒታል ክፍያውን መቋቋም አቅቶት ነበር። እሱ በቤተሰብ ውስጥ ብቸኛው ወንድ ልጅ ሲሆን 2 ታናናሽ እህቶቹ ደግሞ አሁንም ተማሪዎች ነበሩ። ሱሌማንም ተስፋ ላለመቁረጥ ሲል የቧንቧ ሥራ ይማርና ለሕልውናው የሚሆን ጥቂት ገቢ ለማግኘት እዚህም እዚያም እያለ መስራት ይጀምራል። አንድ ቀንም ኤሲአይ በሚሰኝ ሀብታሞች ሰፈር ባለ አንድ ዘመናዊ ቪላ ውስጥ አስቸኳይ ጥገና እንዲያደርግ ጥሪ ይደርሷል። እሱም ወዲያውኑ ወደዚያ ያመራ ሲሆን በሩን ሲከፍተውም በጣም ቆንጆና የተከበሩ የ60 ዓመት ሴት ያገኛል። ስሟ ጄኔቫ ይባላል። ጄኔቫ በሀገሪቱ የፖለቲካና የሚዲያ ዘርፍ ውስጥ ትልቅ ተጽዕኖ ያላት ሴት የነበረች ሲሆን እሷም ሱሌማንን ከላይ እስከታች ተመለከተችውና ቧንቧ ሰራተኛው አንተነህ ስትል ትጠይቀዋለች። እሱም አዎ እመቤቴ፣ ጥሩ ሰራለሁ፣ በእኔ መተማመን ይችላሉ ይላታል። ቀጥሎም እንዲሰራ የታዘዘውን የሽንት ቤቱን ቧንቧ በሚገባ ይጠግንላታል። እሷም በስራው ተገርማ ታመሰግነውና ወዲያው ክፍያውን ትፈጽማለች። ነገር ግን እሱም የተላከለት ገንዘብ ከሚገባው በላይ በጣም ብዙ መሆኑን ያስተዋለ ሲሆን ወዲያውም ይቅርታ እመቤቴ፣ ከተነጋገርነው በላይ ብዙ ገንዘብ ልከውልኛል ይላታል። ጄኔቫም በመገረም ትመለከተውና አንተ ይህን ያልከኝ የመጀመሪያው ሰው ነህ። ሌሎቹ ምንም ሳይሉ ነው ገንዘቡን ይዘው የሚሄዱት፣ አንተ ግን ከሌሎች ትለያለህ ትለዋለች። እሱም የኔ ባህሪ እንደነዚህ አይደለም እመቤቴ ይላታል። እሷም ፈገግ ብላ ገንዘቡን እንዲይዘው የነገረችው ሲሆን እሱም አመስግኗት ሊወጣ ሲል ግን ጄኔቫም ከኋላው ትጠራዋለች። ሱሌማን ሌሊቱን ከኔ ጋር ብታሳልፍስ በማለት ድንገት የግብዣ ታቀርብለታለች። ወጣቱም የሰማውን ማመን አቅቶት ይቅርታ እመቤቴ ምን አሉኝ ይላታል። እሷም በደንብ ሰምተኛል፣ ለአንድ ምሽት የፈለግከውን ሁሉ ልሰጥ እችላለሁ፣ ቤት፣ መኪና፣ ገንዘብ። ሱሌማን ይደነግጣል። ይቅርታ እመቤቴ ይህን ማድረግ አልችልም ይላታል። እሷም በማስከተል ለምን እናትን ማዳን አትፈልግም? አይካልክ ደግሞ አንድ ሌሊት ብቻ ይበቃል ስትለው እሱም ይቅርታ አድርጊልኝ የኔ እመቤት፣ እኔ እንደዛ አይነት ሰው አይደለሁ ብሏት እየተቻኮለ ይወጣል። ይህም ቢተኝነትም የጄኔቫን ልብ ነካው። ሁልጊዜም ቢሆን እሷን የሚፈልጓት በገንዘቧ እንጂ በማንነቷ አልነበረም። እሷ ለተከታታይ 4 ጊዜ ተፋታለች፣ እንዲሁም ተዋርዳለች፣ ተከድታለች። የመጨረሻው ባሏ ሰርጋቸው በሆነበት ሌሊት ንብረቷን ዘርፏት ተሰውሯል። አሁን ግን አንድ ድሃና ተስፋ የቆረጠ ወጣት እምቢ ብሏታል። ይህም ጄኔቫን እጅግ አስገርሟት በዚያው ምሽት ደወለችለት። እንደምን አመሸ ሱሌማን፣ ጄኔቫ ነኝ፣ ነገ ምሳ ልጋብዝ እፈልጋለሁ አለችው። ሱሌማንም ይቅርታ እመቤቴ አይመቸኝም አላት በደፈናው። እሷም የፈለግከውን ልከፍል እችላለሁ፣ ስንት እንደምትፈልግ ብቻ ንገረኝ አለችው። ሱሌማንም እመቤቴ ጉዳዩ የገንዘብ አይደለም አመሰግናለሁ ብሎ ስልኩን ጆሮዋ ላይ ይዘጋዋል። ጓደኛው ማማዲ ይህን ሰምቶ ተቆጣ። አንተ እብድ ነህ እንዴ? እናትህ ሆስፒታል ሆና ሳለ እንዴት የሀብታም ሴት እርዳታ እምቢ ትላለህ? ምናልባት እኮ ፈጣሪ የላከል በረከት ሊሆን ይችላል አለው። ሱሌማን በሐሳብ ተዋጠ። ጓደኛው ማማዲ እውነቱን ይሆን? ምናልባት ፈተና ወይም ዕጣ ፈንታ ይሆን ብሎ አሰበ። እናም በመጨረሻም ለጄኔቫ ደውሎ በአንድ ዘመናዊ ምግብ ቤት ለመገናኘት ይስማማል። በቦታው ሲደርስ እሷ ሙሉ ምግብ ቤቱን ለብቻዋ ሲይዘው ነበር። እናም በደግነት ተቀበለችው። ሱሌማን አይኖቿን ለማየት እንኳን አልደፈረም ነበር። እድሜ ስንት ነው ሱሌማን? እድሜ 25 ዓመቴ ነው እመቤቴ። የእርሶስ? አለ ፈራ ተባ እያለ። የኔ 60 ነው፣ ግን ስለ አንተ ቀደም ብዬ ብዙ ነገር አውቃለሁ፣ ሁሉንም አለችው። ሱሌማንም ፊቱን አኮሳተረና ለምን እኔን አላት። እሷም ሱሌማን ምክንያቱም አንተ ደግና ታማኝ ልጅ ነህ፣ ገንዘቤን አልፈለግክም፣ እናም በአክብሮት ተመለከትከኝ፣ መውደድ ምን እንደሆነ አስታወስከኝ፣ በጥቅሉ ልቤን ነክተዋል አለችው። ከዚያም በሕይወቱ ያሳለፈችውን ሁሉ በአንድ ምሽት ነገረችው። ተከድቻለሁ፣ ተዋርጃለሁ፣ እንዲሁም ተበዝብዣለሁ። ዕድሜ ልኬን ገንዘብና ዝና እንጂ የነበረኝ ፍቅር አልነበረኝም። በዚህ ዕድሜ መውደድ ምን እንደሆነ ማወቅ እፈልጋለሁ። ሱሌማን ዝም ብሎ ሲያዳምጣት ቆየና ቀጥሎም ልጅ እንዳላት ጠየቃት። እሷም አያታ የምትባል የ23 ዓመት የማደጎ ልጅ ብቻ እንዳላትና ብቻዋን እንዳሳደገቻት ነገረችው። ከዚያም ሱሌማንም ከተቀመጠበት ተነስቶ ሳማት። ይህ እሺ ማለት ነው ስትል ጄኔቫም ተጠራጥራ ጠየቀችው። እሱም ወዲያው በአዎንታ ራሱን ነቀነቀ። ታሪካቸውም እንዲህ ተጀመረ። በዚያች ሌሊት ጄኔቫ ለብቻዋ አልተኛችም። ከብዙ ዓመታት በኋላ ለመጀመሪያ ጊዜ እውነተኛ እቅፍና እንክብካቤ አገኘች። እሱም ወደ ጆሮዋ ተጠግቶ ሀብታም ላልሆን እችላለሁ፣ ግን ሁሌም ያንቺ ነኝ አላት።
ቀናቶች እየተቆጠሩ ሲሄዱ ሁለቱም እየተገናኙ አብረው መዋል የጀመሩ ሲሆን ሱሌማንም በሂደት በራሱ መተማመን ጀመረ። ጄኔቫም ከዚህ በፊት ወደ የማታውቀውን ያህል ወደደችው። እሱንም በብዙ ጥፍ ካሰችው። እናቱ ወደ ግል ሕክምና ጣቢያ ስትዛወር የእህቶቹ የትምህርት ቤት ወጫቸው ደግሞ ሙሉ በሙሉ ተሸፈነ። ሱሌማንም በጄኔቫ ግንኙነቶች አማካኝነት ትላልቅ ፕሮጀክቶችን ማስተዳደር ጀመረ። ነገር ግን ከሁሉም በላይ ውድ የሆነው ነገር የጋራ ፍቅራቸው ነበር። አንድ ቀን ሱሌማንም ውዴ ላገባሽ እፈልጋለሁ አላት። እሷም ጥያቄው ቀልድ መስሎ አሳቀች። እሱ ግን በሐሳቡ ጸንቶ የልደቷ ቀን በሚከበርበት ዕለት በጓደኞቿና በሥራ ባልደረቦቿ ፊት ተንበርክኮ ቀለበት አወጣና ጄኔቫ ሚስቴ ትሆኛለሽ በማለት የጋብቻ ጥያቄ አቀረበላት። በዚያው ሰዓት አዳራሹ ጸጥ አለ። እውነቱን ነው ግን እናቱን የምታክል ሴት ይህ ፍቅር ሳይሆን ለጥቅም ነው የሚሉ ሽክሽክታዎች መሰማት ጀመሩ። ጄኔቫ ግን በወቅቱ ያየችው የሱሌማንን አይን ብቻ ነበር። እናም ወዲያው አዎ አገባለሁ አለችው። እንባ ባረጁ ፊቷ ላይ መፍሰስ ጀመረ። ሱሌማን ግን በውስጡ አንድ ከባድ ጥያቄ ይመላለስበት ነበር። ድሃ ብትሆን ኑሮ እወዳት ነበር ብሎ ራሱን ይወቅሳል። ነገር ግን በጥልቀት ሲያስበው እውነትም ይወዳት ነበር። አንድ ቀንም ጄኔቫን ከቤተሰቡ ጋር ሊያስተዋውቃት ወሰነ። እናቱ ከህመሟ አገግማ ጄኔቫ በገዛችላት ቤት ውስጥ ነበር የምትኖረው። የእሷን መምጣት አስቀድሞ የተነገራቸው እህቶችም በጣም ተደስተው ነበር። የወንድማችን እጮኛ ልትመጣ ነው፣ ምራታችን በጣም ቆንጆ መሆን አለባት እያሉ በደስታ ይጠብቁ ነበር። ብዙ ሳይቆይም መኪናዋ ግቢ ውስጥ ይቆምና ጄኔቫም እንደ ንግሥቱና ከጋቢናው ትወጣለች። ቤተሰቡ ግን እንዳያት ደነገጠ። ይቺ ናት እንደ እጮኛው? ይቺ እኮ እንደ እናቱ ናት ማለት ጀመሩ። ሱሌማንም በችግር ፈገግ እያለ ጄኔቫ ትባላለች፣ ተዋውቋት እጮኛዬን አላቸው። ታናሽ እህቱም ቀበል አድርጋ አንተ ግን አብደሃል፣ አንዲት አሮጊት ሴት እጮኛዬ ብለህ ይዘህ ትመጣለህ ትለዋለች። ሱሌማንም አክብሯት እሺ፣ እሷ ከስድብ የተሻለ ነገር ይገባታል አለ እየጮኸ። እሷም ግን ቀጠል አድርጋ እኛ የወንድም ልጅ እንፈልጋለን፣ ተመልከት ልጅ እንኳን መውለድ አትችልም፣ በገዛ እጅህ ሕይወትን እያበላሸ ነው ታላቅ ወንድሜ አለችው። ስድቡና ግልምጫ የወረደባት ጄኔቫም እያለቀሰች ቤቱን ለቃ ወጣችና በፍጥነት መኪና ውስጥ ገብታ ተሰወረች። ሱሌማን ሊያስቆማት የሞከረ ቢሆንም ግን አልቻለም ነበር። ደወለላት፣ አታነሳም። ስለዚህ እየተጣደፈ ቤቷ ድረስ ሄደ። ነገር ግን እሷም አላስገባለችው። ከዚያም ጄኔቫም እያለቀሰች በቃ ግንኙነታችን አብቅቷል ሱሌማን፣ የሰጠውን ሁሉ መያዝ ትችላለህ፣ ግን አሁን ከሕይወቴ ውጣልኝ የሚል መልእክት ላከችለት። ሱሌማን ግን አልተቀበላትም ነበር። ተንበርክኮ እየጮኸ በሯን እስክትከፍት ድረስ መደብደብ ጀመረ። ጄኔቫም አላስችል ሲላት እንዲገባ አደረገች። ከዚያም በንዴት ለምን አልነገርከኝም? ለምን ይህን እንድጋፈጥ አደረግከኝ? አለችው። እሱም ቀደም ብዬ ልነግራቸው ፈልጌ ነበር፣ ግን እነሱ ፈጠኑብኝ አላት። እሷም ተው እባክህ ያልነገርካቸው አፍረህብኝ ነው፣ አትዋሽ አለችው። እሱም እየዋሸሁሽ አይደለም ጄኔቫ፣ ፍቅሬ የእውነት ነው፣ በጣም ወድሻለሁ እያለ ቢለምናትም እሷም ግን በተሰበረ ዓይን እያየችው አብቅቷል ሱሌማን፣ ዛሬን እዚህ ደርና ነገ ትሄዳለህ አለችው። ሱሌማን ግን ተስፋ አልቆረጠም ነበር። ከኔ ብትበልጭም የሁለታችንን ግንኙነት ግን እኔ አልጠላውም። አንቺ የሕይወቴ ሴት ነሽ፣ አገባሻለሁ። ማንም ምንም ቢል ደግሞ አንቺን ከመውደድ ሊያግደኝ አይችልም አላት። እነኚህ ቃላቶች የጄኔቫን ልብ ነኳት። እናም ወዲያው ወደ እሱ ሩጣ አቀፈችውና የበለጠ አጥብቀው ተሳሳሙ። በዚያ ምሽትም ለሁለተኛ ጊዜ ፍቅር ሰሩ። በሚቀጥለው ቀን የሱሌማን ቤተሰቦች በሌሉበት የሰርግ ዝግጅት ጀመሩ። ነገር ግን በዚህ መሃል አንድ ሌላ ፈተና መጣ። የጄኔቫ የማደጎ ልጇ የሆነችው አያታ ለሰርጉ ከውጭ ሀገር ተመለሰች። እናቷ ልታገባ መሆኑን ስትሰማ እጅግ ተቆጥታ የነበረ ቢሆንም ሱሌማንን ስታየው ግን በጣም ተማረከችበት። የልጅ በጣም ቆንጆ ነው ብላ በውስጡ አሰበች። እናም የእሱን ትኩረት መሳብ ከቻልኩ ወዲህ ንብረቷን አድናለሁ፣ ወዲህ ደግሞ ውሸቱን እደርስበታለሁ የሚል መጥፎ ዕቅድ አወጣች። ከዛም ምንም ያልገባት መስላ እናቷን ከማን ጋር ልትጋቢ ነው ስትል ትጠይቃታለች። ጄኔቫም እሱ ነው ልጁ እንዴት አየሽው ስትላት ይህ ሰው በጣም ቆንጆና እንዲሁም ገና ወጣት ነው አለች አያታም። ሱሌማንም በሰዓቱ በጣም ተጨንቆ የነበረ ሲሆን ጄኔቫም ከት ብላ ትስቃለች። ነገር ግን ጄኔቫ ያላስተዋለችው ሴት ልጇ ሱሌማንን በምኞት መመልከቷና በድብቅ የምትናገረው ቃላት በቅርቡ ሁሉንም ነገር የሚያበላሽ መሆኑ ነው። አያታ እንደ ሌሎች ሴቶች አይደለችም። ቆንጆ የተማረችና ብልህ ሴት ነች። ግን ከሁሉም በላይ ደግሞ አይሆንም ሲሏት መቋቋም አትችልም። እሷ ሁልጊዜም የቤቱ ልዕልት ነች፣ እንዲሁም ብቸኛና የጄኔቫ ተወዳጅ ሴት ልጅ ነች። አሁን ግን አንድ ወጣት ሁሉንም ነገር ሊወስድባት ከፊቷ ቆሟል። አንድ ቀንም አያታ እማዬ ግን በምርጫሽ እርግጠኛ ነሽ? ልጁ እንደምታየው በጣም ወጣት ነው ስትል ትጠይቃታለች። ጄኔቫም
እኔ እንደዚህ ደስተኛ ሆኜ አላውቅም አያታ። እሱ ሌላ ማንም ሊሰጠኝ ያልቻለውን ነገር ሰጥቶኛል በማለት መለሰቻት። ጀኔባ ስለ ሰርጓ እያሰበች አያታ ግን መጥፎ ዕቅዷን በቀስታና በሚስጥር ጀመረች። አንድ ቀንም ሱሌማን ከውጭ ሲገባ አያታን ሳሎን ውስጥ አገኛት። እሷ አጭር ቀሚስ ለብሳ ነበር። እናም ወደ እሱ ቀረብ በማለት ከላይ ወደ ታች ተመለከተችውና ታውቃለህ ግን በጣም ቆንጆ ነህ አለችው። ሱሌማንም ወደ ኋላ እያፈገፈገ አመሰግናለሁ አያታ፣ ግን እኔ የወደፊት አማችሽ ነኝ እሺ አላት። እሷም በማፌዝ ሳቀችና ይህን ስትል በጣም አስቂ ነው፣ አንተ እኮ የኔ ኩያ ነህ፣ ከዚህ በላይ መሆን ትችላለህ አለችው። እሱም መልስ አልሰጣትም ነበር። በኃይል ገፍትሯት ወደ ክፍሉ ይገባል። ነገር ግን ቀናቶች እያለፉ በሄዱ ቁጥር አያታም ተንኮሏን የበለጠ እየገፋችበት መጣች። እናም አንዴ ሳታስፈቅድ ወደ ክፍሉ በድንገት በሩን ከፍታ ገባች። ከዛም በጣም ተጠጋችውና ግልጽ ያልሆኑ ቃላትን በጆሮዎቿ አንሾካሾከች። ሱሌማን በየጊዜው የገፋት የነበረ ሲሆን ሐሳቧም ስለገባው ሁሌም ጸንቶ እንደቆመ ነበር። አልፈልግሽም አያታ፣ እኔ ከእናትሽ ጋር ነኝ፣ በቃ ያ ብቻ ነው እሺ አላት። እሷ ግን ግድ የላትም ነበር። ታያለህ፣ ሐሳብን እንደው መቀየር አይቀርም ታያለህ አለችው። አያታም ከዚህ ድርጊቷ ወደ ኋላ አላለችም ነበር። እሱን መስበር ፈልጋ ነበር። እናም አንድ ቀን ሦስቱም በአንድ ላይ እየተመገቡ እያለ ተንኮሏን እንደገና ጀመረች። ጀኔባን ሳታፍር ከጠረጴዛው ስር በእግሮቿ ዳሰሰችው። ሱሌማንም ምቾት ተሰማውና ምን ማድረግ እንዳለበት ግራ ሲገባው ወዲያው ማዱን ለቆ ወጣ። ጀኔባም ተከተለችውና ሁሉ ሰላም ነው የኔ ፍቅር አለችው። እሱም አዎ የኔ ውድ፣ ትንሽ ትኩሳት ብቻ ነው፣ እናም መተኛት እፈልጋለሁ አላት። ግን እሱ የእውነት እየተሰበረ ነበር። ይህን ነገር መናገር ይኖርበት ወይም ዝም ማለት ግራ ገብቶት ነበር። ከዚያም አንድ ምሽት ከሁሉም የከፋው ነገር ተከሰተ። ሱሌማን ወደ ኮሪደሩ መተላለፊያ እንደደረሰ ድንገት የሻወር ድምፅ ይሰማል። ከዚያም ወዲያው አያታ በፎጣ ተጠቅልላ ከሻወር ውስጥ ወጣች። የተደናቀፈች አስመስላም በቅፉ ውስጥ ወደቀችና እዚያው ትስመዋለች። ሱሌማንም ተደናግጦ በኃይል እየገፋት አብደሻል እንዴ አላት። እሷም ግን ለቀናት የተዘጋጀችበት ነገር ነበርና እማዬ እርጅኝ እማዬ እያለች መጮህ ትጀምራለች። ጀኔባም በመደናገጥ ሩጣ ስትደርስ አያታ ግማሽ እርቃኗን መሬት ላይ እንባ እየተናነቃት ተመለከተች። እሱ ምን ሊያደርገኝ ሞከራልሽ? ጀኔባ በኃይል ጮኸች። ሱሌማንም እጆቹን እያነሳ እንደምታስቢው አይደለም የኔ ውድ፣ አልነገርኩሽም እንጂ ለቀናት ስትፈትነኝ ነበር፣ እናም ዛሬ ወጥመድ ውስጥ ከተተችኝ አላት። ነገር ግን ጀኔባም ምንም መስማት አልፈልግም ሱሌማን፣ አሁኑኑ ከቤት ይውጣልኝ አለችው። ሱሌማን ሊቀርባት የሞከረ ቢሆንም እሷ ግን በኃይል ገፋችው። እሱም እንባውን እያፈሰሰ ተዋርዶና ተሰብሮ ቤቱን ጥሎ ወጣ። በዚያ ሌሊት እንቅልፍ ሳያይ ነጋ። ይህ በእንዲህ እንዳለ ጀኔባም በባዶ ትልቅ ቤት ውስጥ እያለቀሰች ነበር። የሆነ ነገር ትክክል አይደለም እያለች ስለ ሁሉም ነገር እንደገና ማሰብ ጀመረች። የሴት ልጇን እንግዳ የሆነ አመለካከትም እንደገና ያስተዋለች ሲሆን ከዚያም አንድ ማለዳ እርምጃ ለመውሰድ ትወስናለች። የቤቱን የክትትል ካሜራዎች ለማየት ሄደችና ቴክኒሻኗን ጠርታ የቅርብ ቀናቶችን ቅጂዎች ማየት ፈልጋለሁ አለችው። ከዛም ሁሉንም ነገር ቪዲዮ ላይ አየች። ከሁሉም በላይ ደግሞ አያታ ከመጮሃ በፊት ሱሌማንን በትክክል የሳመችበትን ቅጽበት አየች። ጀኔባም ባየችው ነገር በጣም የተደናገጠች ሲሆን ልጇን አያታንም ወዲያው ጠርታ ቪዲዮዎችን አሳየቻት። በሁለቱ መካከል ጸጥታ የሰፈነ ሲሆን ከዚያም አያታም በድንጋጤ ወደቀች። ይቅርታ አርጊልኝ እማዬ፣ ይህን ያደረግኩት ስለቀናው ነው። ላጣሽ አልፈልግም። እሱ እኮ ሁሉንም ነገር ነው የወሰደብኝ፣ ደስታዬን፣ ክብሬን፣ ሁሉ ነገሬን አለች። ጀኔባም ግን በብስጭት አሁኑኑ ከቤቴ ውጭልኝ፣ በፍቅር ነው ያሳደግኩሽ። ነገር ግን አሁን ያደረግሽውን በጭራሽ ይቅር ማለት አልችልም። ከአሁን በኋላ ልጅ አይደለሽም አለች ቆጣ ብላ። በሚቀጥለው ቀን ጀኔባም አያታን ያባረረች እንዲሁም የቤቱን ቁልፎች የቀየረች ሲሆን ከዛም አንድ ውሳኔ ወሰነች። ስልኳን አነሳችና ወደ ሱሌማን ቁጥር ደወለች፣ ግን ምንም ምላሽ አልነበረም። በመቀጠል መልእክት የላከች እንዲሁም ደጋግማ የደወለች ሲሆን ነገር ግን አሁንም ምንም አይነት መልስ አላገኘችም ነበር። ከዚያም አንድ መልእክት ደረሳት። ሱሌማን ያለው አውሮፕላን ማረፊያ ነው፣ አገሩን እየለቀቀ ነው የሚል። ጀኔቫም እንባዋን እያፈሰሰች በተቻላት ፍጥነት ወደ አውሮፕላን ማረፊያው እየተጣደፈች ሄደች። በቦታው እንደደረሰችም ወደ መሳፈሪያው በር ላይ አየች። ሱሌማን ጀርባውን ሰጥቶ ቦርሳውን አንግቦ እየሄደ ነበር። ጀኔቫም ሱሌማን ብላ ጮኸች። እሱም ለአፍታ ቆም ብሎ ወደ ኋላ ዞር ሲል ጀኔባ እያለቀሰች ደክሟትና እየተንቀጠቀጠች አያት። እሷም በፍጥነት ወደ እሱ ሩጣ ሄደችና ከፊቱ ተንበረከከች። እባክህ አትሂድ፣ እውነቱን አውቄያለሁ፣ አንተ ምንም ጥፋት የለብህም፣ እሷ ነች ጥፋተኛዋ፣ አያታ ነች አለችው። ሱሌማንም ምንም ሳይል ውስጡ ቆስሎና ተጠራጥሮ ተመለከታት። ከዚያም ጀኔባም ከኪሷ ቀለበት አወጣችና ልታገባኝ ትፈልጋለህ አለችው።
ሱሌማን አይኖቹን ዝቅ አደረገና ራሱን ነቀነቀ። ይቅርታ አድርግልኝ እባክህ ጄኔቫ ለመነችው። እሱም ግን ቀለበቱን ከእጇ ወስዶ በተራው ተንበረከከና ይህን ልጠይቅሽ የነበረው እኔ ነበርኩ አላት። ከዚያም እዚያው ሁሉም ተጓዦች ፊት ቀለበቱን ጣቷ ላይ ያደረገላትና ተቃቀፉ። እዚያ የነበሩት ሁሉም በደስታ ጨበጨቡ። ከጥቂት ሳምንታት በኋላ ጄኔቫ እና ሱሌማን ተጋቡ። ምንም አስመሳይነት ሆነ አላስፈላጊ ሕዝብ አልነበረም። በቦታው እውነተኛ የሆኑና በእውነት የሚወዷቸው ሰዎች ብቻ ነበሩ። የሱሌማን ቤተሰቦች መጀመሪያ ላይ አልተገኙም ነበር። በመጨረሻም ግን ይቅርታ ጠየቁ። እህቶቹ ምሕረትን ለመኑ። እናቱ ፍትሃዊ እንዳልነበረች ስትገነዘብ ልጅን ደስተኛ ካደረገችው እኔ ምን ገዶኝ አለች። ጄኔቫም ምንም ቂም ሳትይዝ ተቀበለቻቸው። ነገር ግን ከጉዲፍቻ ልጇ አያታ ጋር ርቀቷን ጠበቀች። በዚህም ጉዲፍቻው በይፋ ተቋረጠ። ሱሌማንም ከሚወዳት ሴት ጋር ሕይወቱን እንደገና ጀመረ። ይህ ማንም ያልጠበቀው ዕጣ ፈንታ ለእርሱ የያዘው ነበር። ታሪኩ ግን በዚህ አላበቃም። አንድ ማለዳ ጄኔቫ በማቅለሽለሽ ከእንቅልፏ ነቃች። ድካምና ውጥረት ነው ብላ ለራሷ ነገረች። ነገር ግን ስሜቱ ለብዙ ቀናት ቀጠለ። ወደ ሆስፒታል ሄዳ የደም እንዲሁም የአልትራሳውንድ ምርመራ የተደረገላት ሲሆን በውጤቱም ዶክተሩ ማመን አቅቶት ቆመ። ስክሪኑን ተመለከተና ጄኔቫን ተመለከተ። ቀጥሎም እመቤቴ እንኳን ደስ አለሽ ጸንሰሻል አላት። ይቅርታ አለች ጄኔቫም እየሳቀች። እመቤቴ ያውም አንድ ወይም ሁለት ብቻ ሳይሆን 3 ሕፃናትን የጸነስሽው አላት በመገረም። ጄኔቫም ከመቀመጫ ወደቀች። ሱሌማን በድንጋጤ ቆሞ ቀረ። እኔ ማለትም የ3 ልጆች አባት ሆናለሁ አለ እየተንተባተበ ሱሌማን። ነገር ግን ምርመራዎቹ ግልጽ ነበሩ። ተአምር ነበር። ዜናው በሰፈሩ ከዚያም በባማኮ ተሰራጨ። አንዳንዶቹ ውሸት ነው አሉ፣ ሌሎች ደግሞ ድግምት ነው አሉ። ነገር ግን እርግዝናው የእውነት ነበር። ጄኔቫ ምርጥ ዶክተሮች ይከታተሏታል። በየቀኑ ሱሌማን ከጎኗ ሆኖ ይንከባከባታል። ጄኔቫም በሕይወት እንድኖር ስላደረከኝ አመሰግናለሁ አለችው። ከጥቂት ወራት በኋላም ጄኔቫም 2 ወንዶች እና አንዲት ሴት ልጅ ወለደች። ስማቸውንም ሙሳ፣ አሚናታና አብዱዋይ ብላ ወጣችላቸው። ከዚያም በክፍሉ ውስጥ የሱሌማንን እጅ ይዛ በጆሮው ሹክ አለች። አሁን ከዚህ በኋላ ማንም የወደፊት ጊዜ እንደሌለን ሊነግረን አይችልም አለችው። እሱም ግንባሯን እየሳመ በተራው ሹክ አለ። አንቺ ተአምሬ ስትሆኚ እነሱ ደግሞ ብርሃናችን ናቸው። ፍቅር ዕድሜ እንደማያውቃየሽ የሚያስፈልገው ብቸኛ ነገር እውነተኛነት ነው አላት። ውድ ቤተሰቦች እናንተስ ይህንን ታሪክ እንዴት አገኛችሁት? ታሪኩ ከተመቻችሁ ቪዲዮን ላይክ እንዲሁም ለወዳጆቻችሁ ሼር ማድረጋችሁን እንዳትረሱ እያልን እኛም የዛሬን እዚህ ላይ አበቃን። ሰላም።